ሰላም ሰላም እንዴት ናችሁ? ድመራን ወይም መደመርን በሉሲ ኳንተም ኢትዮጵያ ካርዶች እንዴት መጫወት ወይም መለማመድ እንችላለን የሚለውን አሳያችኋለሁ ማለት ነው። እንደምታዩት 12 ካርዶች በሁለት ረድፍ 6 ነው ተደርድረዋል። በአንደኛ በኩል ሀ ነው ተጫዋች ሀ፣ በሌላኛው በኩል ደግሞ ተጫዋች ለ ናቸው የሚጫወቱት ማለት ነው። እንደምታዩት ውጨኛ ላይ ያሉትን አራቱ 00ዎችን በነጭ የተጻፉትን ማለት ነው አንጠቀም። በዚህ ጊዜ በባይናሪ ጊዜ ብቻ ነው የምንጠቀማቸው። ጀስት በዚህ ጊዜ የምንጠቀመው የውስጠኞቹን ቁጥር ነው ማለት ነው። ለጨዋታ እንቅስቃሴም ለምንፈጥረው ቁጥር ማለት ነው። በጨዋታው ውስጥ የምንጠቀመው ውስጠኞቹን ቁጥር ነው። ለምሳሌ ሀ የሚባል ተጫዋች 7777 የሚል ቁጥርን ለመፍጠር አራት ዲጂት ቁጥርን ለመፍጠር ነው የሚጫወተው። ተጫዋች ለምሳሌ እኔ ነኝ 8224 የሚል ቁጥርን ለመፍጠር ነው የምጫወተው ማለት ነው። እንደዚህ ገልብጬ አስቀምጣለሁ። አንዳችን የአንዳችን አናውቅም። በነገራችን ላይ ስናሸንፍ ብቻ ነው ገልብጠን የምናሳየው። ስለዚህ ድመራ ማለት በነገራችን ላይ በባህሪው ምንድነው? የራስን ከተቀናቃኝ ወይም ተቀናቃኝን ከራስ በመደመር ድጅቶችን መፍጠር ማለት ነው። በመፍጠር ነው የምንጫወተው ማለት ነው። ጨዋታው የምንሸናነፈውም ሁለት ጊዜ ሁለታችንም ተጫዋቾች ከተጫወቱ በኋላ ነው ማለት ነው። ጨዋታው መሸናነፍ የሚቻለው ከዛ በፊት ማሸነፍ አይቻልም ማለት ነው። የምንፈጥረውም አራት ድጅት ቁጥር ነው ማለት ነው። ስለዚህ እሱ ለምሳሌ ተጫዋች ሀ ነው ከአራተኛ ቤቱ ላይ ተነስቶ ተጫወተ ማለት ነው። አራት ነበረው ለተከታታይ አራቱ ካርዶች አንዳንድ ሰጣቸው። አራት ነበሩ 5 ሆኑ። እኔም ለምሳሌ አራተኛ ቤቴ ላይ ተነሳውና እንዲህ እየተጫወትኩ ነው ማለት ነው። ስለዚህ ይኸው እንደዚህ ይቀጥላለሁ ማለት ነው። እሺ ከዛ እኔ ሳቆም እሱ ይቀጥላል። አምስተኛ ቤቱ ላይ 5 ነጥብ አለው እንደምታዩት 0 አደረገ። አምስቱን ነጥብ ይኸው ለዚህ አንድ ሰጠ 6 አደረገ። ለዚህም 6 አደረገ። ለዚህም 6 አደረገ። እዚህ ጋርም 6 አደረገ። እዚህ ጋርም እንደዚሁ ማለት ነው። 0 የነበረውን አንድ አደረገ። ስለዚህ ለተከታታይ ለአምስቱ አንዳንድ ጨመራቸው ማለት ነው። በዚህ መልኩ ይቀጥላል። እሱ ሁለት ተጫውቷል። እኔም ሁለተኛ ዙር ልጫወት ነው። ለምሳሌ አምስተኛ ቤቴን ነው የተነሳሁት። ልክ እንዲህ ተነሳው ማለት ነው። ጨዋታ ይቀጥላል። በዚህ ጨዋታ ልነግራችሁ የምፈልገው በዋነኛነት ምንድነው ቁጥሮቹን በሌላ ጨዋታም እንደምታዩት ፊት ለፊት የተገናኙትን ቁጥሮች ነው የምታዩት ማለት ነው። ስለዚህ የራስን ከተቀናቃኝ ከራስ በመደመር አራት ድጅት ቁጥርን መፍጠር ነው። ይሄም ማለት ለልጆች በጣም ትልቅ እውቀት እንዲኖራቸው ያደርጋል። የሂሳብ እውቀት በልምዶች ውስጥ ክሬቲቭ እንዲሆኑ በጣም ፈጣሪ እንዲሆኑ ያደርጋል። ለምሳሌ አሁን ስድስተኛ ቤቱ ተነስቷል። እሱ ይኸው ሶስተኛ ጊዜ ማለት ነው እየሄደ ነው። አንድ እየጨመረ ነው። 7 አድርጓል። ለሚቀጥሉት 6 ካርዶች አንድ ይጨምራል ማለት ነው። ስለዚህ 6 ካርዶቹ አንድ ጨምሯል እንደምታዩት ለስድስቱ ማለት ነው። 6 ነበረው ለስድስቱ አንዳንድ ጨምሯል። ለምሳሌ አሲቲዝ እያለ እስኪ ጨዋታውን እንየው ማን አሸንፏል የሚለውን ነገር እኔ ለምሳሌ ቼክ ላድርግ እስኪ እኔ ጋር አሸንፌ ከሆነ ምናልባት 8-2-2-4 ነው ያለኝ። እንደምታዩት 7 ሲደመር 0 7 ነው የለኝም። የሚቀጥለው 7 ሲደመር 0 ነው የለኝም። ከዛም የለኝም 6 ሲደመር 1 7 ነው የለኝም። 5 ሲደመር 2 7 ነው የለኝም። ከዛ ደግሞ 7 ሲደመር 6 13 ነው የሚሆነው። 13 ነው። በነገራችን ላይ ከአንድ ድጅት በላይ መውሰድ አንችልም። ከ9 በላይ ከሆነ ተደምሮ መውሰድ አንችልም። በማባዛት ጊዜ ግን ሁለት ድጅትን ቢሆን እንወስዳለን። ለምሳሌ 3 ሲባዛ በ4 ከሆነ 12 ነው እንወስዳለን። 12ን ቀጥታ ማለት ነው። በብዜት ጊዜ ወይም በማባዛት አጫወት ጊዜ እንወስዳለን። በድመራና በቅነሳ ጊዜ ግን አንወስድም። እስኪ ደግሞ የእሱን ልይለት። እኔ ማሸነፍ አልቻልኩም። 7 ነው። 7 ሲደመር 0 7 ነው። 7 ሲደመር 0 7 ነው። 6 ሲደመር 1 7 ነው። 5 ሲደመር 2 7 ነው። ጨዋታ ያልቃል ማለት ነው። እሱ ኦልሬዲ አሸንፎኛል በዚህ ጨዋታ ጊዜ ላይ ማለት ነው። ስለዚህ በዚህ መልኩ ነው የምንሸናነፈው ድመራ ማለት። ይሄ በጣም በነገራችን ላይ ኤክስፒሪየንስ እያደረግነው ስንሄድ በጣም ክሬቲቭ ነው የሚያደርገን በጣም ማለት ነው። መደመሩን ብቻ ትዩት የቁጥሮች ሮቴሽናቸው። ስለዚህ በደንብ እንድናቅ ያደርገናል ማለት ነው። እንቅስቃሴውን በደንብ ካጤን ነው በጣም ትልቅ እውቀት ነው። በተለይ ለተማሪዎች በጣም ሴንሻል ነው። ለልጆች በተለይ ማለት ነው ክሬቲቭ እንዲሆኑ የተለያዩ ቴክኖሎጂዎችን እንዲፈጥሩ የተለያየ የሂሳብ ጥልቅ እውቀት እንዲኖራቸው ያደርጋል። ለምሳሌ በቅነሳ ጊዜ እስኪ ላሳያችሁ። ከዚሁ ጋር ተያይዞ ቅነሳ ተመሳሳይ ስለሆነ እንቅስቃሴው ሜካኒክሱ ምናምን ሁሉ ነገሩ በነገራችን ላይ በጣም ተመሳሳይ ነው። ስለዚህ ቅነሳ ለየት የሚያደርገው ምንድነው? የራስን ከተቀናቃኝ ወይም ተቀናቃኝ ከራስ በመቀነስ ነው። በድመራ ጊዜ በመደመር ነው። በቅነሳ ጊዜ ግን በመቀነስ ነው። ለምሳሌ 7 ሲቀነስ 0 ሲቀነስ 7 ነው። 0 ሲቀነስ 7 ነው። 6 ሲቀነስ 1 5 ነው። 5 ሲቀነስ 2 3 ነው ማለት ነው። በቀነሳ ጊዜ ብናደርገው ስለዚህ 7
5-3 የሚል ቁጥር ለምሳሌ ለመፍጠር አንድ ሰው ቢጫወትና ጨዋታው የጨዋታ ቅነሳ ቢሆን ኑሮ ያ ሰው ያሸንፋል ማለት ነው። ስለዚህ ቅነሳና ድመራ ጨዋታዎች እንደዚህ ናቸው ማለት